ገንዘብና ዘመድ ለሌላቸው ድንግል ማርያም ናት በሩን የምትከፍትላቸው። ዘመድና ገንዘብ ላላቸውሳ ጊዜ ነው የሚያነሳቸው፣ ጊዜ ነው የሚጥላቸው። አንድም ሰው ፈርዶ ቢያወጣቸው አምላክ በጊዜው ያጋልጣቸዋል። ስለዚህ የበደሉትም ተስተካክለው ያልበደሉትም እግዚኦ ብለው ትምህርት አግኝተው እንዲወጡ የታሰሩትን የምታስፈታልን፣ የታመሙትን የምትምርልን፣ የሞቱትን የምታስታርቅልን፣ የተሰደዱትን የምትመልስልን፣ የተወለዱትን የምታሳድግልን፣ የተሰራውን ለፍሬ የምታበቃልን፣ ሁሉን ለተማጸናት ሁሉ ነፍሰ ጡር የሆነውን ሁሉ የምትገላግልን ድንግል ማርያም ናትና እሷን ለመማጸን ብንበቃ ምን አለ ነው። ይህ መጀመሪያ ነው። የኢትዮጵያ ሕዝብ ሆይ መክፈልት ይባላል በቤተ ክርስቲያን፣ ቁርስ ይባላል በቡና ቤቱ ወይም በየቤቱ። እንኪያስ አሁን ያቀረብኩልህ ቁርስ ነው። ምሳውን ገና አልሰራውልህም፣ እራቱን ገና አላበጀውልህም። ሀገር ኢትዮጵያንም አላወካትም፣ ቅድስት ቤተ ክርስቲያንንም አልጠየካትም፣ ድንግል ማርያምንም አልተማጸንካትም፣ አገርህንም አልኮራህባትም። ተሎ ብለህ ተመለስ፣ በሀገር መሬት የተባረከውን አፈር ልበስ። አንድም ገንዘብና ዘመድ ለሌላቸውማ ድንግል ማርያም ናት በሩን የምትከፍትላቸው። ዘመድና ገንዘብ ላላቸውሳ ጊዜ ነው የሚያነሳቸው፣ ጊዜ ነው የሚጥላቸው። አንድም ሰው ፈርዶ ቢያወጣቸው አምላክ በጊዜው ያጋልጣቸዋል። ስለዚህ የበደሉትም ተስተካክለው ያልበደሉትም እግዚኦ ብለው ትምህርት አግኝተው እንዲወጡ የታሰሩትን የምታስፈታልን፣ የታመሙትን የምትምርልን፣ የሞቱትን የምታስታርቅልን፣ የተሰደዱትን የምትመልስልን፣ የተወለዱትን የምታሳድግልን፣ የተሰራውን ለፍሬ የምታበቃልን፣ ሁሉን ለተማጸናት ሁሉ ነፍሰ ጡር የሆነውን ሁሉ የምትገላግልን ድንግል ማርያም ናትና እሷን ለመማጸን ብንበቃ